በግልገል በለስ ከተማ በደረሰው የትራፊክ አደጋ እስካሁን የ12 ሰዎች ሕይወት ማለፉ ፍሬን መቆጣጠር ያልቻለ ተሽከርካሪ የሕዝብ መዝናኛ ሆቴል አጥር ደርምሶ ነው የገባው። በግልገል በለስ ከተማ በደረሰው የትራፊክ አደጋ እስካሁን የ12 ሰዎች ሕይወት ማለፉ ተገልጿል። የግልገል በለስ ከተማ አስተዳደር ፖሊስ መምሪያ ዛሬ ጠዋት ከረፋዱ 3 ሰዓት ላይ በግልገል በለስ ከተማ በደረሰው የትራፊክ አደጋ ከፍተኛ ጉዳት በሰው ሕይወትና ንብረት ላይ ደርሷል ብሏል። የግልገል በለስ ከተማ ፖሊስ መምሪያ ኃላፊ ኮማንደር ታዬ ጉርሜሳ ሰሌዳ ቁጥር 17196 የሆነ እስካቫተር የጫነ ሎደር ከቻግኒ ከተማ ተነስቶ ግልገል በለስ ከተማ ሲገባ ፍሬን መቆጣጠር ባለመቻሉ አደጋው ሊከሰት ችሏል ሲሉ ገልጸዋል። ተሽከርካሪው ግልገል በለስ ከተማ በሚገኝ የሕዝብ መዝናኛ ሆቴል አጥር ደርምሶ በመግባት በሰዎችና በንብረት ላይ ጉዳት ማድረሱን ኮማንደር ታዬ ገልጸዋል። እስካሁን ድረስም የ12 ሰዎች አስከሬን በአካባቢው ማኅበረሰብና በጸጥታ ኃይሉ ርብርብ መገኘቱን ተናግረዋል። ተሽከርካሪው ወደ ከተማው ሲገባ የፍሬን ችግር የነበረበት በመሆኑ በከተማው መግቢያ ኬላ ለፍተሻ መቆም አለመቻሉን ጠቁመዋል። ቲክቫህ ኢትዮጵያ መረጃውን ከግልገል በለስ ከተማ አስተዳደር ፖሊስ መምሪያ ነው ያገኘው።